ነገ ጁምዓ ነው። 6 ቀን ማለት ነው። ልክ መርዝ እንደበላች ውሻ ስንቅለበለብ ዱንያን ስናባርር ነው ምንውለው። ይበቃል። አንድ ቀን እስቲ ማለት ነው ከህይወታችን በጊዜ ወደ አላህ ቤት ገብተን ቁርአን የምንቀራበት፣ አላህን የምንዘክርበት፣ ወደ አላህ የምንቃረብበት፣ ነገም ይሄን ላንተ አድርጌያለሁ ብለን የምንፋለምበትን ስራ እንስራ። ወላሂ የሚገርመው አንዳንድ ሰው ኹጥባ ማለት ነው እየተደረገ ኡበሩን ከፍቶ ሊፉን ከፍቶ ማለት ነው የጠራኝ እንደሆን ሌላ ቦታ ሰግዳለሁ በማለት ወላሂ ከጠራው ለመሄድ ዝግጁ የሚሆን ሰው አለ። ያ ወይኒ ኸሳራችን ወላሂ። ለዱንያ ይህንን ያክል ከሰከርን ለአኽራ ማን ሊሰራልን ነው? የነገዋን ቀብር አንርሳ። ሁሌም ምላችሁ ነገር አለ። ሰዎች ማለት ነው ዛሬ መስጂድ ውስጥ ወደድኩ አከብራለሁ አንተ እንዲህ ነህ የሚሉ ሰዎች ወላሂ ሩህ ከተከያኒ ካንተ ውስጥ ከወጣችበት ሰዓት አንተን ወደ እውነተኛው ቤት ማለት ነው አስቀምጠው ሸኝተው ወደዚህ ወደ ህይወታቸው እስኪመጡ ነው የሚቻኮሉት። ለዛች ቤት መልፋት ያለብህ የጠበበች እንደሆነ እንዲሰፋል፣ መልካም ያልሆነች እንደሆነ መልካም እንድትሆንልህ የምታረገው ዛሬ ማለት ነው ለራስ መልፋት ስትችል ነው።